ሰላም ለእናንተ ይሁን። በጌታ በኢየሱስ ስም ሰላም እላችኋለሁ። ዛሬ አብረን የምናየው ስለ ዳግመኛ መወለድ በሚል ነው። ዳግመኛ መወለድ ማለት ምን ማለት ነው? የእግዚአብሔር ቃል ምንድን ነው የሚለውን እናያለን። እንግዲህ ስለ ዳግመኛ መወለድ ስንመለከት በዮሐንስ ወንጌል ላይ ኢየሱስ ክርስቶስ የተናገረበት ክፍል ነው ያለው እና በተለይ ያ ከፈሪሳውያን ወገን የሆነ አይሁድ ኒቆዲሞስ የሚባል ስለ ዳግመኛ መወለድ ኢየሱስ ክርስቶስን በደንብ ሲጠይቀው እንመለከታለን። ዮሐንስ ወንጌል ምዕራፍ 3 ላይ እና ኢየሱስ ክርስቶስ ዳግመኛ ካልተወለዳችሁ የእግዚአብሔርን መንግስት ማየት አትችሉም እያለ ሲነግራቸው እንመለከታለን። እውነት ቁጥር 3 ላይ እንዲህ ይላል፣ ኢየሱስም መልሰ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። እና እንዴት ሆኖ ነው ታዲያ ዳግመኛ የምንወለደው? ተመልሰን እናታችን ማህፀን ውስጥ እንገባለን ብሎ ኒቆዲሞስ ሲጠይቀው ዳግመኛ መወለድ ምን ማለት እንደሆነ ሲያስረዳው እንመለከታለን። ቁጥር 5 ላይ ኢየሱስ መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ዳግመኛ መወለድ ማለት ከመንፈስ ቅዱስ በሚሆን መወለድ እንዴት እንደሚወለድ ይነግረዋል። እዛው ዮሐንስ ወንጌል ላይ ምዕራፍ 1 ላይ ስንመለከት ስለ መወለድ የተጻፈበት ክፍል ላይ ቁጥር 12 ላይ እንዲህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይልና እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም ይላል። እንግዲህ ይሄ ዳግመኛ መወለድ ማለት በእግዚአብሔር መንፈስ ዳግመኛ መወለድ ማለት ነው። መንፈስ ቅዱስ አማካኝነት ዳግመኛ እንወለዳለን። እንዴት ሲባል በልጁ በኢየሱስ ክርስቶስ ስናምን ዳግመኛ በመንፈስ ቅዱስ የሆነ ውልደት እንደሆነ መጽሐፍ ቅዱስ ይናገራል። ለምንድነው ዳግመኛ መወለድ ያስፈለገን? ለምንድን ነው ዳግመኛ ለመወለድ ያስፈለገን ሲባል ለካ የእግዚአብሔር መንግስት ውስጥ ወይም የእግዚአብሔርን መንግስት ሰው ዳግመኛ ካልተወለደ ማየት አይችልም ይላል። ለምንድን ነው ማየት የማይችለው ሲባል ሰው በበደል ውስጥና በኃጢአት ውስጥ ወይም ከእግዚአብሔር ክብር የጎደለ ከመሆኑ የተነሳ ይሄ ከእግዚአብሔር ክብር የጎደለ በእግዚአብሔር ሐሳብ ውስጥ የማይሄድ በሰውና በእግዚአብሔር መካከል ያለውን ኃጢአት ለማስወገድ ኢየሱስ ክርስቶስ ወደዚህ ምድር መጥቶ ስለ ሰዎች በደልና ኃጢአት በመስቀል ላይ ደሙን ስላፈሰሰላቸው በመስቀል ላይ ስጋውን ስለቆረሰላቸው ለሰው የሚከፍለውን ዋጋ ኢየሱስ ክርስቶስ ስለከፈለለት በክርስቶስ ኢየሱስ የሚያምን ሰው ይሄ በእግዚአብሔርና በሰው መካከል የነበረውን ኃጢአት ያስወግድለታል። ልክ ዳግመኛ ተወለደ የምንለው በክርስቶስ ኢየሱስ ለእኔ ብሎ ነው ስለ ኃጢአቴ በመስቀል ላይ የሞተልኝ። የኔ ኃጢአት ነው በመስቀል ላይ ደሙን እንዲፈስ ያደረገው፣ ስጋው በመስቀል ላይ እንዲቆረስ ያደረገው የኔ ኃጢአት ነው ብሎ ይሄ ሰው በክርስቶስ ኢየሱስ የተሰራለትን ስራ ሲያምን ዳግመኛ ተወለደ። ከመንፈስ ቅዱስ ዳግመኛ ተወለደ። ይሄ ዳግመኛ መወለድ ምን ያደርጋል ሲባል ሰው ዳግመኛ ሲወለድ የእግዚአብሔር ልጅ ይሆናል ይላል። ከደምና ስጋ ሳይሆን ከመንፈስ ቅዱስ ይወለዳል፣ የእግዚአብሔር ልጅ ይሆናል ይላል። ሰው ዳግመኛ መወለድ በጣም አስፈላጊ ነው። አለዛስ ከእግዚአብሔር ጋር እንደተጣላ ነው የሚቀረው እና ዳግመኛ ልትወለዱ ይገባችኋል አለ ኢየሱስ ክርስቶስ መጣና መወለድ አለባችሁ፣ አለዛስ ከእግዚአብሔር ጋር ስፍራም ቦታም የላችሁም፣ ህብረት አታረጉም ከእግዚአብሔር ጋር፣ የእግዚአብሔር ሐሳብ ውስጥ አትገኙም፣ የእግዚአብሔር መንግስት ውስጥ አትኖሩም አላቸው። እና ማንኛውም ሰው ዳግመኛ መወለድ ግዴታ አለበት፣ አለዛስ ከእግዚአብሔር እድል ፋንታ የለው።
ይሄ ነው ዳግመኛ መወለድ ይገባል የሚባለው ወይም የእግዚአብሔር ቃል የሚለው። ሰው ዳግመኛ ሲወለድ የእግዚአብሔር መንግስት ውስጥ ይገባል፣ የእግዚአብሔር ህይወት ውስጥ ይገባል፣ ከእግዚአብሔር ጋር ይታረቃል። አለበለዚያስ በሰውና በእግዚአብሔር መካከል ህብረት እንዳይኖረው የሚያደርግ ሰው ኃጢአት አለበት። የአዳምና የሔዋን ኃጢአት በህይወት ዘመኑ ሁሉ በዚህ በኃጢአት ባርነት ውስጥ የሚኖር ሰው ነበር። ሰው ኢየሱስ ክርስቶስን ወደዚህ ምድር የላከው ወደ ዓለም የላከው እግዚአብሔር አብ ሰዎች ከዚህ ከእግዚአብሔር ክብር ከጎደሉበት ወደ እግዚአብሔር ክብር ይገቡ ዘንድ ከእግዚአብሔር ጋር ይታረቁ ዘንድ የእግዚአብሔር ልጆች የሆኑ ዘንድ ኢየሱስ ክርስቶስን ላከልን። ስለ በደላችንና ስለ ኃጢአታችን በመስቀል ላይ እንዲሞት አደረገው። ስለኛ በደል ስለኛ ኃጢአት ኢየሱስ ክርስቶስ የኛን ኃጢአት ይዞ በመስቀል ላይ ሞተልን፣ ተሰቀለልን፣ ሞተ። በሶስተኛው ቀን ከሙታን ተነስቶ ተነሳ። ሃሌሉያ። ስለዚህ ነው ሰው ዳግመኛ መወለድ አለበት። አለበለዚያስ በእግዚአብሔር ዘንድ እድል ፋንታ የለውም። ከእግዚአብሔር ጋር የተጣላ ሆኖ ነው የሚቀረው። ከእግዚአብሔር ጋር እንታረቅ ዘንድ የእግዚአብሔር ልጅ እንሆን ዘንድ በልጁ በኢየሱስ ክርስቶስ በማመን ዳግመኛ እንወለዳለን። ዳግመኛ የተወለደ ሰው የእግዚአብሔር መንግስት ያያል፣ በእግዚአብሔር መንግስት ውስጥ ይኖራል። እሱ ብቻ አይደለም፣ በህይወቱ ዘመን ሁሉ ተሸክሞት የኖረው ከእግዚአብሔር ያጣላው ኃጢአት ከህይወት ውስጥ ይወገዳል። ዳግመኛ ሲወለድ ዳግመኛ ሲወለድ ሰው ኃጢአቱ ከመወገዱ የተነሳ የተቀደሰ ይሆናል፣ የእግዚአብሔር ልጅ ይሆናል። ከመቀደሱ የተነሳ እግዚአብሔር ቅዱስ የሆነው መንፈሱን በሰው ውስጥ ያስቀምጥና እግዚአብሔር ቃል ሲናገር የኔ ቤተ መቅደሴ ናችሁ ወይም ደግሞ መንፈሱን ሰው ውስጥ ከማኖር የተነሳ የእግዚአብሔር ቤተ መቅደስ እንደሆነ ይናገራል። ይህንን የእግዚአብሔር በረከት የዘላለም ህይወት ነው ያገኘው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ለዛ ነው በዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 14 ላይ እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል አለ። ተመልከቱ፣ ኢየሱስ ክርስቶስ የተሰቀለው የሰው ልጅ እንዳይጠፋ የዘላለም ህይወት እንዲያገኝ ነው። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። እንዴት እንደተወደድን ተመልከቱ። በዚህ በልጁ በኢየሱስ ክርስቶስ ሰው ሲያምን እግዚአብሔር ለሰው ልጆች ያለውን ፍቅር ያንን ህይወት አገኘ ነው። ይሄ ህይወት ነው በክርስቶስ ኢየሱስ ዳግመኛ በማመን ኢየሱስ ክርስቶስን ዳግመኛ በመወለድ በሱ በመወለድ የዘላለምን ህይወት አገኘ። ለዛ ነው ሰው ዳግመኛ ካልተወለደ የእግዚአብሔርን መንግስት ሊያይ አይችልም የሚለው እና በልጁ በኢየሱስ ክርስቶስ ሲያምን ሰው እግዚአብሔርን እንዳያይ ያደረገው ኃጢአት ይወገድለታል፣ ከእግዚአብሔር ጋር ይታረቃል፣ የዘላለም ህይወት ያገኛል፣ የእግዚአብሔር ልጅ ይሆናል፣ የመንፈስ ቅዱስ መኖሪያ ይሆናል፣ የእግዚአብሔር ቤተ መቅደስ ይሆናል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይህንን ህይወት የምትፈልጉ ሰዎች፣ ከእግዚአብሔር ጋር መታረቅ የምትፈልጉ ሰዎች፣ ከእግዚአብሔር ጋር ህብረት ማድረግ የምትፈልጉ ሰዎች፣ የእግዚአብሔር መንግስት ውስጥ መኖር የምትፈልጉ ሰዎች ዳግመኛ ልትወለዱ ይገባል። የእግዚአብሔር ቃል እንደሚለው ዳግመኛ የምንወለደው ከመንፈስ ቅዱስ ነው። ከመንፈስ ቅዱስ የምንወለደው በልጁ በኢየሱስ ክርስቶስ በማመን ነው። ይህንን ህይወት እንድትቀበሉት እናበረታታችኋለን። ይህንን ኢየሱስ ክርስቶስ ዋጋ ከፍሎ የሰጣችሁን ህይወት አያምልጣችሁ። ይህንን ህይወት ተቀበሉ፣ ዳግመኛ ተወለዱ። ወደ እግዚአብሔር መንግስት ውስጥ መግቢያው አንደኛ አማራጭ የሌለው እግዚአብሔር ያዘጋጀው በልጁ በኢየሱስ ክርስቶስ ማመን ብቻ ነው። መንገዱ ኢየሱስ ክርስቶስ ብቻ ነው። በክርስቶስ ኢየሱስ የሚያምን ሰው ዳግመኛ ይወለዳል፣ የእግዚአብሔርን መንግስት ያያል። ይህንን ህይወት ተቀበሉት፣ ተካፈሉት። ጌታ አብዝቶ ይባርካችሁ። ይህን ህይወት እንድታገኙ እናበረታታችኋለን። ጸጋ ይብዛላችሁ። መልካም ጊዜ ይሆንላችሁ።